ዌልካም ቱ ዩቲሜዲያ። ጋት ኤግዛም ለመፈተን ዝግጅት ላይ ናችሁ? ፈተናውን ለመውሰድ ዝግጅት ላይ ከሆናችሁ ይህንን ቪዲዮ ዩቲሜዲያ ቻናል በደንብ ተከታተሉ። በጣም ምርጥና አሪፍ መረጃ ይዤ መጥቻለሁ። ይህንን ቪዲዮ ከተከተላችሁ እስከ መጨረሻ ካያችሁ ጂኤቲ ኤግዛም ለማለት በጣም ይረዳችኋል ብዬ ያሰብኩትና ከብዙ ባለሙያዎች እየተገኙ ሀሳብ ይዤ መጥቻለሁ። ስለዚህ ከኔ ጋር በደንብ ተከታተሉ እና ጂኤቲ ኤግዛም ኦር ጋት ቴስት በቀላሉ ለማለት ማድረግና መጠንቀቅ ከሚያስፈልጉ ድርጊቶች አንደኛውና የመጀመሪያው የጋት ፈተና መዋቅር በደንብ ማወቅ ያስፈልጋቸዋል። የጋት ፈተና መዋቅር ምን ይይዛል? በውስጡ ጋት ኤግዛም የሚይዘው መዋቅሮች 3 መዋቅር አለ። አንደኛው ኳንታቲቭ ሪዝኒንግ ሂሳብ ጋር የተያያዙ ጥያቄዎች ይኖራል። ሁለተኛው ደግሞ ቨርባል ሪዝኒንግ አለ። ከቃላት ጋር የተያያዙ ጥያቄዎች ለምሳሌ እንግሊዝኛ ላንጉዌጅ ኮምፕሬሄንሲቭ ኮሽን እንደዚህ አይነት ጥያቄዎች ይኖራል። ስለዚህ ሶስተኛው ደግሞ አናላይቲካል ሪዝኒንግ ኦር ትንተና አይነት ነገሮች ይኖራል ማለት። ስለዚህ እነዚህ ሶስቱ የጋት ፈተና መዋቅር ኦር ስትራክቸር ናቸው ማለት ነው። ስለዚህ እነዚህ ስትራክቸሮች ኦር መዋቅሮችን በደንብ ካወቃችሁ ፈተናውን ለማለት በደንብ ይረዳችኋል ማለት ነው። የፈተናውን አወቃቀር ማወቅ ባለሙያዎች እንደሚሉት ከሆነ ግማሹን ድል ደርሷል ማለት ነው። የፈተናውን አወቃቀር ካወቃችሁ ማለት ነው። ስለዚህ በዚህ ዙሪያ ማድረግና መጠንቀቅ ከሚያስፈልጋቸው ተግባራቶች ውስጥ ሶስቱንም ነገሮች ቢያንስ በቀን አዳዲስ ነገሮች ብታውቁና ብታነቡ በጣም ይመረጣል። የማለፍ ቻንሳችሁ በጣም ከፍ ይላል ማለት ነው። ኳንታቲቭ ሪዝኒንግ ላይ በደንብ ቢያንስ በቀን 10 ጥያቄ ቢሰሩ ኦርሶ ቨርባል ሪዝኒንግ ላይ ቢያንስ በቀን 10 ኦር 20 አዳዲስ ቃላቶች ቢታወቁ፣ እንደዚሁም አናላይቲካል ሪዝኒንግ የተለያዩ ነገሮችን ብትሞክሩ በጣም የማለፍ እድላችሁ ከፍ ይላል። ስለዚህ የፈተናን አወቃቀር መዋቅር ማወቅ አንደኛና የመጀመሪያ ደረጃ ይይዛል ማለት ነው። ጂኤቲ ቴስት ኤግዛም ለማለት የመጀመሪያ ስትራቴጂ ይሄ ነው። ስለዚህ ይህንን ሳታውቁ ዝም ብላችሁ በቃ መጽሐፍን ከፍታችሁ ብታነቡ ምንም ላታገኙ ትችላላችሁ። ስለዚህ የፈተናን መዋቅር ማወቅ በጣም ሁሉንም ነገር ለማለት ቀለል ያደርጋቸዋል ማለት ነው። ሁለተኛው ደግሞ የጊዜ አስተዳደር ስልት መጠቀም ያስፈልጋቸዋል ማለት። የጊዜ አስተዳደር ስልት ማለት ለምሳሌ አንድ ፈተና 60 ጥያቄ ቢኖር እና ለ60 ጥያቄ 120 ጥያቄ ቢሰጥ ፎር ኤግዛምፕል። ስለዚህ መጀመሪያ ላይ የጊዜ አስተዳደር ስልት መጠቀም ያስፈልጋቸዋል። ይህ ማለት ለእያንዳንዱ ጥያቄ 2 ደቂቃ መጠቀም አስፈላጊነት ይኖራቸዋል። ካልሆነ ጥያቄውን መጨረስ ስለማትችሉ ማለት ነው። ስለዚህ ጥያቄው ስንት ነው? ምን ያህል ደቂቃ ውስጥ መጨረስ ይችላለሁ? ለአንድ ጥያቄ ምን ያህል ደቂቃ ሰጣለሁ ማለት መቻል አለባችሁ። እንደምታውቁት ጋት ኤግዛም ታይም ባውንድ ከጊዜ ጋር የተያያዘ ነገር ነው ፈተና ነው የሚሰጣችሁ። ስለዚህ ስፔሻሊ ሜቶና ከዛ በላይ ጥያቄዎች ሊኖሩ ይችላሉ። ከዚህ በፊት ወደ ሜታ ጥያቄ ከዛ ወዲህ ደግሞ እስከ ሜቶ ጥያቄዎች ይመጣሉ። ስለዚህ ለእያንዳንዱ ጥያቄ ስንት ደቂቃ ቢሰጥ ነው በጊዜ መጨረስ የሚችለው ብላችሁ የጊዜ ስሌት ካልኩሌት አድርጋችሁ ብትመድቡ በቀላሉ ለመጨረስ በጣም ይረዳችኋል። ደግሞ ሁሉንም ጥያቄ ደርሳችሁ አንብባችሁ እንድትጨርሱ በጣም ስለሚያግዛችሁ ይህንን ስልት ብትጠቀሙ በጣም አስፈላጊነት ይኖራቸዋል። ስለዚህ እንደዚህ አይነት ሜቶዶችን ለመጠቀም ፕራክቲስ ማድረግ አለባችሁ። ቤት ውስጥ የተለያዩ ጥያቄዎች ፕራክቲስ አድርጉና ቢያንስ 30 ደቂቃ መድባችሁ ወይ 60 ጥያቄ ወይ ከዛ በላይ የሆነ ጥያቄ አግኝታችሁ 30 ደቂቃ መድባችሁ ለእያንዳንዱ ጥያቄ ምን ያህል ደቂቃ መስጠት ይችላሉ ብላችሁ ለእያንዳንዱ ጥያቄ የሰጣችሁት ደቂቃ በጊዜ ውስጥ መጨረስ መቻል አለባችሁ። ስለዚህ የጊዜ አስተዳደር ስልት ማለት ይህ ነው። ጋት ኤግዛም ወሳኝነት ይኖራል ማለት ነው። ሶስተኛ ደግሞ የተለመዱ ወጥመዶችን ይለዩና ያስወግዱ። ይህ ማለት ነው። ለምሳሌ ፈተና የሚወጣው በምርጫ ኦር ቹዝ ነው የሚኖረው። ስለዚህ ኮንፊውዝድ ኦር ከጥያቄው ጋር የማይገናኝ ምርጫ ውስጥ ያሉትን ወዳኑ አቮይድ ሪሙቭ ማድረግ አለባቸው። ስለዚህ ሌላ ቢያንስ 2 ጥያቄ እውነት ከጥያቄው ጋር ማች የማይሆኑ ምርጫዎችን ሪሙቭ ካደረጋችሁ በኋላ ሌላውን የቀረውን ብቻ ኮምፔር ማድረግ ያስፈልጋቸዋል ማለት። ስለዚህ ይሄ ደግሞ የማለፍ ቻንሳችሁን በጣም ከፍ ያደርጋቸዋል ማለት ነው። ስለዚህ ጊዜያችሁን በሁሉም ምርጫዎች ላይ እያወዳደራችሁ ይሆናል ምናምን እያላችሁ ከምታቃጥሉ ውሸት የሆነ ወደ አንድ ሞባይል ሆኖ ቢያንስ ከእውነታው ጋር ሪሌትድ ከሆኑ ምርጫዎች ጋር እና ትንሽ ኮንፊውዝድ ከሆናችሁ ነገር ጋር ከእሱ ጋር መታገል ያስፈልጋቸዋል ማለት ነው። አራተኛው ደግሞ የተለያየ የጥናት መሳሪያዎችን መጠቀም ያስፈልጋቸዋል ማለት ነው። የተለያየ የጥናት መሳሪያዎችን ተጠቀሙ።
ይህ ማለት ጋዝ ዝግጅት ስታደርጉ የተለያዩ መጽሐፍት ማግኘት እንደ ኢቲሲ ወይም ካፕላን የሚባሉ መስመር ላይ ያሉ መልመጃዎችን መከተል ያስፈልጋቸዋል ማለት ነው። እርሷ በቀን 10 አዳዲስ ቃላትን መማር ያስፈልጋቸዋል። ለምሳሌ በባለ ዘነገዳ በቀን 10 ጥያቄዎች ኦር 10 ቃላት መለማመድ ከቃላት ጋር የተያያዘ ነገር ስለሆነ 10 አዳዲስ ቃላቶችን ማወቅ እንዲሁም ደግሞ ከሂሳብ ጋር የተገናኙ ኳንቲታቲቭ ሪዝኒንግ ጋር የተገናኙ ነገሮችን በቀን ቢያንስ 20 ቻሌንጅ ኮሽኖች ኦር 20 ጥያቄዎችን መፍታት መቻል አለበት። ያለ ዝግጅት የሚገኝ ነገር የለም። ስለዚህ ጊዜያችሁን ኢንቨስት አድርጉና ፈተናን ስትራቴጂ ካወቃችሁ በእነዚህ ዙሪያ ላይ ፕራክቲስ አድርጉና በየቀኑ አዳዲስ ነገር ብታውቁ በእነሱ ዙሪያ ፕራክቲስ ስታደርጉ በጣም በቀላሉ ታልፋላችሁ እርግጠኛ ነኝ። እና አምስተኛ ደግሞ የሙከራ ፈተና ኦር ፕራክቲስ ቴስት የሚባለው በተደጋጋሚ ይውሰዱ። ከዚህ በፊት ሌሎች የተፈተኑ ፈተና ፓስት ኤግዛም ካገኛችሁ በዛ ዙሪያ ላይ ጊዜያችሁን ኢንቨስት ማድረግ ይህ ደግሞ ፈተናው አወጣጥ በተደጋጋሚ የሚመጡ ጥያቄዎችን አጠያየቁን ሁሉን ነገር ለማወቅ ስለሚረዳችሁ ፓስት ቴስት ላይ ፕራክቲስ ማድረግ ያስፈልጋችኋል ማለት ነው። ስለዚህ ተደጋጋሚ ልምምድ የፈተና ጭንቀትን ይቀንሳል ማለት ነው። ስለዚህ በተደጋጋሚ ፕራክቲስ ስታደርጉ ፈተና ቀን የሚኖራቸውን ጭንቀት ይቀንሳቸዋል፣ ደግሞ ፈተናን በጊዜ ለመጨረስ ፍጥነት ይሰጣቸዋል ማለት ነው። ስለዚህ ፓስት ኤግዛም ዙሪያ ላይ በደንብ ሳትረሱ ጥንቃቄ ወስዳችሁ ፕራክቲስ ማድረግ ያስፈልጋል። ስድስተኛ እና የመጨረሻ ነው የፈተና ቀን ዝግጅት ያደርጉ። ፈተና ቀን ዝግጅት ማድረግ ምን ማለት ነው? ስለዚህ ከፈተና በፊት ለፈተና አንድ ቀን ሲቀር ሁሉም ነገር ዝግጅት መጨረስ ያስፈልጋቸዋል። ይህ ማለት አንድ ቀን ሲቀር ቢያንስ ማታ 8 ሰዓት መተኛት መቻል አለባችሁ። ከዛ በኋላ ለፈተና ስትሄዱ ጠዋት ቢያንስ ቡናና ዳቦ ተጠቅማችሁ መሄድ መቻል አለባችሁ። ስለዚህ እነዚህ 6 ነገሮች ተግባራዊ ስታደርጉ በአጠቃላይ የመጀመሪያ ጋት ፈተና መዋቅር በደንብ ካወቃችሁና፣ ሁለተኛው የጊዜ አስተዳደር ስልት ብትጠቀሙ፣ ሶስተኛው ደግሞ የተለመዱ ወጥመዶችን መለየት ከቻላችሁ፣ አራተኛው የተለያዩ የጥናት መሳሪያዎችን ብትጠቀሙ፣ አምስተኛ የሙከራ ፈተና ኦር ፓስት ኤግዛም ላይ ፕራክቲስ ካደረጋችሁና፣ ስድስተኛው የፈተና ቀን ዝግጅት ቢታደርጉ በጣም 100% ያለምንም ጭንቀት በኮንፊደንስ ፈተና የማለፍ ቻንሳችሁ በጣም ከፍ ያለ። ስለዚህ ቪዲዮውን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ዚስ ዩቲዩብ ሚዲያ ቻናል ነው። ሌላም ቪዲዮ ስለምንሰራላችሁ ደግሞ ማበረታቻ እንዲሆንልን ቪዲዮ ቫይራል እንዲወጣ ቪዲዮ ሳብስክራይብ እንድታደርጉ ጠይቃለሁ።